ዛና ዛና ሌላ ስሙ ደሮፈጅ ይባላል። ዛና በአብዛኛው በምስራቅ አፍሪካ የሚበቅል ሲሆን ምዕራብ አፍሪካ ከሴኔጋል እስከ ኢትዮጵያ ባሉ ሀሩራማ ቦታዎች ይበቅላል። በደቡብ አፍሪካ ሀገሮችም እንደዚህ ይበቅላል። በብዛት ግን በእኛ ሀገር በተለይም በደረቃማ አካባቢዎችና በእንጨታማና ሳራማ የሳቫና ስርዓተ ምህዳር የሚበቅል ነው። በአብዛኛው ዳገታማ ድንጋያማ ቦታዎች ላይ ይበቅላል። እንዲሁም በወንዝ ዳር አካባቢ ይበቅላል። በተለይ በወንዝ ዳር የሚበቅለው በጣም ግዙፍ ነው። ዛና በርካታ ጠቀሜታዎች ያሉትና ከባህር ወለል በላይ እስከ 2400 በቆላና በወይና ደጋ የሚበቅል እጽዋት ነው። ዛና በሳይንሳዊ አጠራሩ ስቴሪዮስፐርሚየም ኳንቲኒያንም ነው የሚባለው። ስቴሪዮስፐርሚየም ኳንቲኒያንም ዛና ወይም ደሮፈጅ ነው። ዛና በርካታ ጥቅሞች ያሉት ሲሆን በተለይ ለቁስል፣ ለአልሰር፣ ለስጋዴ፣ ለብግነት፣ ለሳልና ለሳምባ ህመሞች፣ ለጉበት፣ የቆዳ እከክና እንደዚሁም ለስጋ ደዌ በሽታ መከላከያ ይሆናል። በርካታ መድኃኒቶችም ከዛና እንደሚቀመሙ ጥናቶች ያረጋግጣሉ። የቅርፊቱን እንግዲህ በቀጥታ በማኘክም በርካታ ጥቅሞች እናገኛለን። ምንም ያክል የመርዝነት ባህሪ የለውም። ምክንያቱም ዛና እኔም እንደማውቀው በልጅነቴ የአፍ ሽታን እንደዚሁ ደግሞ በተለያየ በሲጋራና በተለያዩ ነገሮች የተበከለ ጥርስን ለማንጻት ያገለግላል። የአፍ ሽታንም ያጸዳል። ስለዚህ በመፋቂያነቱ የዛናን ቅርፊት በትክክል አውቀዋለሁ። ስለዚህ ዛናን በቀጥታ እንደዚህ መጠቀም ይቻላል። ነገር ግን ዋናው ነገር ግን ለመድኃኒትነት በትክክል ለመጠቀም ግን አሁንም በጥናት ላይ እንዳለውና ብዙ መድኃኒቶች እየተሰሩበት ያለ ስለሆነ እንግዲህ ይህን በመድኃኒት ቅመማና ምጠና ላይ የተሰማሩ ሰዎች ጥናቱን ሊያረጋግጡ ይገባል። ነገር ግን ለእነዚህ ህመሞች በጣም ከፍተኛ የሆነ ጠቀሜታ እንዳለው የግንዱ ቅርፊት በርካታ ጥናቶች ያሳያሉ። የስሩ ጭማቂ ለሽንት ቧንቧ ህመሞች፣ ለስኳር በሽታ መድኃኒትነት እንደዚሁ ጥናት ላይ እና ስራ ላይ እየዋለ ነው። በርካታ መድኃኒቶች እንደውም በስም እየተጠቀሱ ከዛና የተቀመሙ እንደሆነ የሚያረጋግጡ ጥናቶችም አሉ። እንደነገርኳችሁ ቅርፊቱ ለጥርስ መፋቂያ ይውላል። የበለዘ ጥርስንም እንግዲህ ያስተካክላል። ስለዚህ ዛና በርካታ ጠቀሜታ ያለው ስለሆነ ልንጠቀምበት፣ ለመድኃኒት ቅመማ ልናውለው፣ እንደዚሁም ደግሞ ለበርካታ ለግንባታ ስራዎች እንጨቱ ለበርካታ የእጅ መሳሪያዎች እና ለቤት ቁሳቁሶች ለመስራትም ያገለግላል። እንደምታዩት ዛና ደግሞ በጣም የሚማርክ እንደውም ምን ይባላል ፒንክ ጃካራንዳ ይባላል። እንግዲህ ጃካራንዳ ዛፍ መጤ ነው እናውቀዋለን። ተመሳሳይ አይነት ቀለም የአበባ ቀለም አለው። ነገር ግን የዛና ወደ ፒንክ ከለር ወደ ሐምራዊ ከለር ስለሚያደላ ፒንክ ጃካራንዳ የሚል ስያሜ አለው ማለት ነው።